ጤና ይስጥልኝ ውድ ተከታታዮች፣ ይሄ አራተኛ ቪዲዮአችን ነው። በዚህ ቪዲዮ ስለ ሪሶርስ አሳይን እንዴት እንደምናደርግ እናያለን። ተከታተሉ። ይህን ቻናል ላይክ እና ሰብስክራይብ ማድረግ እንዳይረሳ። በባለፈው 3 ቪዲዮ ቱቶሪያል ፕሮጀክት ክሬት እንደምናደርግ፣ እንዴት አክቲቪቲ ሊንክ እንደምናደርግ፣ ካሌንደር እንዴት ከስተማይዝ እንደምናደርግ፣ እንዴት ነው አክቲቪቲዎችን ሊንክ አፕ የምናደርገው፣ እንዲሁም ካልኩሌትድ የሆነ ዱሬሽን እንዴት ነው አሳይን የምናደርገው የሚለውን አይተናል። በሶስተኛው ቪዲዮአችን በባለፈው ስለ ኮስት ሎዲንግ ተምረናል። እንዴት ነው ከቢኦኪው ወደ ፕሪማቬራ ፒ6 ኤክስፖርት ማድረግ የምንችለው የሚለውን ሎጂክ በደንብ አይተናል። ዛሬ ስለ ሪሶርስ አሳይመንት እናያለን። ተከታተሉ። እዚህ ጋር እንደምናየው ለእያንዳንዱ የአይተም ኦፍ ወርክ እያንዳንዱ አክቲቪቲ ሪሶርስ አሳይን ማድረግ ይኖርብናል። ዲቴይል ውስጥ ገባለን። ሪሶርስ የሚለውን እንጫናለን። አድ ሪሶርስ የሚለውን እንጫናለን። አድ ሪሶርስ የሚለውን እንጫናና እዚህ ጋር ዲስፕሌይ የሚለውን በመጫን ፊልተር ባይ ኦል ሪሶርስ ካልን በኋላ ጠቅላላ ሪሶርስ ሰዎች አክቲቭ ቺዝለር ያስፈልገናል። ቺዝለር እንመርጣለን። ከዛ ውጪ ይህ ስራ ማስወገዱ ከነ ካርታ ወይ ስለሆነ ዴል እንመርጣለን። ዴል ያብራራ እንመርጣለን። ሳይት መሀንዲስ ሳይት ኢንጂነር አለ፣ ፎርማን አለን፣ ፎርማን ይኖረናል። ሳይት ኢንጂነር ፎርማን ይኖረናል። በመቀጠል ዳምፕ ያስፈልገናል ካርታ ወይ ለማድረግ ዳምፕ ያስፈልገናል። እነዚህን ፊድ እናደርግና በዚህ መልኩ ሌሎቹን ፊድ እናደርጋለን። እዚህ ጋር ምናልባት ሪሶርስ ታብ እንገባለን። ሪሶርስ የሚለውን ነካና ሪሶርስ ከገባን በኋላ እያንዳንዱን ቼክ እናደርጋለን። ዩኒት ሬቱ እንዴት ነው የተቀመጠው የሚለው ቺዝለር እዚህ ጋር እናከዋለን። ጀነራል ኮድስ ዲቴይል የሚለው ጋር እንገባለን። ቺዝለር ዴይሊ ሌበር ከረንሲ ኤስ ዶላር ይላል። እኛ እዚህ ጋር ብር ፊድ አድርገናል። ስለዚህ የኢትዮጵያን ብር እንለዋለን። የኢትዮጵያን ብር እንላለን። ዜን ካሌንደር እኛ ኒው ፕሮጀክት ካሌንደር ከስተማይዝ አድርገናል። እሱን እንመርጣለን። ዲፎልት ዩኒት ፐር ታይም 14 ሰዓት ነው። በእኛ 14 ሰዓት እናደርጋለን። በዚህ መልኩ ፊል እናደርጋለን ማለት ነው። ኦቨርታይም ፋክተር ኦቨርታይም አለውድ ይላል። ኦቨርታይም አለውድ እንላለን። በዚህ መልኩ እናደርጋ ዩኒት ኤንድ ፕራይስ የሚለው ውስጥ እንገባና ማክሲመም ዩኒት ፐር ታይም ይላል። ስታንዳርድ ሬት ይላል። ስታንዳርድ ሬት ፐር ሃወር አንድ ቺዝለር በቀን 1200 ብር ይከፈለዋል። 1200 ብር ሲከፈል ለ8 150 ብር በሰዓት ማለት ነው። ስለዚህ በሰዓት 150 ብር ማለት ነው። እዚህ ጋር 150 ብር ማለት ነው በሰዓት
ስታንዳርድ ሬት ይህን ይመስላል። ማክሲመም ዩኒትስ ፐር ታይም በቀን ማክሲመም ዩኒትስ ፐር ታይም ስንት ነው የሚለው 14 ነኝ ያለን 14 ሰዓት በቀን ነው። ስለዚህ በዚህ መሰረት ሪድ እናደርጋለን ማለት ነው። ዴሊ ሌበረር ምሳሌ እዚህ ጋር ዴሊ ሌበረር መርጠናል። ማክሲመም ዩኒት ፐር ታይም 14 ስታንዳርድ ሬት የቀን ሰራተኛ ስታንዳርድ ሬት አዲስ አበባ ላይ ይለያያል። ኮንክሪት ሲሆን እና ኮንክሪት ስራዎች ሳይሆኑ ሲቀሩ የሚከፈለው ኖርማል ስራዎች 550 እስከ 600 ይከፈላል። 550 ብንለው ሲከፈል በ8 68 ብር ከ75 ሲባዛ በ14 68 ብር ከ75 እንለዋለን በሰዓት 68 ብር ከ75 14 ሰዓት። በዚህ መሰረት ያስተካከለን እንሄዳለን። ፎርማን 8 ሰዓት በሺፍት ነው የምንሰራው። ስለዚህ 8 ሰዓት 125 ብር ማለት ፎርማን በዚህ ሰዓት 30 እስከ 40 ሺህ ብር ይከፈለዋል። ሲከፈል 30 ሲከፈል በ8 145 ብር ከ83 ሳንቲም 145 ብር ከ83 ሳንቲም ይሆናል ማለት ነው። በዚህ መልኩ ሁሉንም ሬታቸውን እንሞላለን። በሰዓት ፐር አወር ያላቸውን በቀን የሚሰራው ማክሲመም ዩኒት ፐር ታይም ደግሞ ያለውን እናስቀምጣለን። እኛ ቲፒካል ፕሮጀክት 14 ሰዓት በቀን ይሰራል። ምክንያቱም አስቸኳይ ስራ በመሆኑ በዛ መሰረት እናስተካክላለን ማለት ነው። ወደ አክቲቪቲያችን እንመጣለን። ሪፍሬሽ እናደርጋለን። ሪፍሬሽ ዳታ እናደርጋለን እንላለን። ስለዚህ እዚህ ጋር እንደምታዩት እዚህ ጋር ሉክ ይሄ እዚህ ጋር እንደምታዩት ቺዝለር፣ ዴሊ ሌበረር፣ ሳይት ኢንጂነር፣ ፎርማን በዚህ መልኩ አስቀምጦታል። እዚህ ሁሉንም ፊድ እናደርጋለን ማለት ነው። ሪሶርስ ላይ ገብተን እስኪ ማሽነሪ እኔ ዳምትራክ በቀን አሁን ላይ ባለው 15,000 ሲካፈል ለ8 ሰዓት 1875 ብር 1875 ብር 1875 ብር ይሆናል በሰዓት በቀን 8 ሰዓት ኦልሞስት ይሰራል የሚለውን ነገር እናያለን። እሺ በዚህ መልኩ ማስተካከል እንችላለን ማለት ነው። ስለዚህ ቲፒካል ለዚህ ስራ የሚያስፈልገው ሪሶርስ ዲሞሊሽንግ ዘ ኤግዚስቲንግ ወርክ ዎል ዲሞሊሽንግ ነው። ማስነሪ ኤችሲቢ ብሪክ በእኛ ቲፒካል ኤችሲቢ ዎል ዲሞሊሽንግ ነው። ስለዚህ ቺዝለር፣ ዴሊ ሌበረር፣ ፎርማን፣ ሳይት ኢንጂነር አለን። በመቀጠል በማሽነሪ ደረጃ ዳምትራክ ያስፈልገናል፣ ጫኞች ያስፈልጉናል ማለት ነው። ሺፍት ይለናል። ሺፍት ምናልባት እዚህ ጋር 14 ሰዓት ነው ይሄ ይሰራል። 14 ሰዓት ይሰራል። ሺፍት እዚህ ጋር 8 ሰዓት ካለው 14 ሰዓት ካለው እዚህ ጋር በሺፍት ስለሆነ እዚህ ጋር አድ እናደርገዋለን። እዚህ ጋር 3 ሺፍት ይላል። ኦኬ ስለዚህ እዚህ ጋር ሺፍት የሚለውን ቱ እንለዋለን ማለት ነው። ይሄን ከመረጥን በኋላ ስለዚህ በሁለት ሺፍት ይሰራል ማለት ነው። እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። በዚህ መልኩ ሪሶርስ ፊድ ኢፖክሲን ብናይ ኢፖክሲ ላይ
አክቲቪቲ ዲቴል ገባና እንዴት ነው ሪሶርስ አሳይን የምናደርገው? አድ እንላለን። ሪሶርስ አሳይን ስናደርግ ኢፖክሲ ምንድን ነው የሚያስፈልገው የሚለውን እናያለን። አንደኛው ቴክኒሻን ስፔሻላይዝ በኢፖክሲ ስፔሻላይዝ ያደረገ ቴክኒሻን ካልሆነ ፊድ የምናደርግ ይሆናል ማለት ነው። ኢፖክሲ ወርከር ማለት እንችላለን። ስለዚህ እዚህ ፊድ ያላደረግንም ስለዚህ ምን እናደርጋለን? ፕሮጀክት የሚለው ውስጥ ኢንተርፕራይዝ የሚለው ውስጥ ገብተን ሪሶርስ እንገባለን። እዚህ ነካና ሪሶርስ አይዲ ኢፖክሲ እንለዋለን። ዜን ኢፖክሲ ወርከር እንለዋለን። ኔክስት እንላለን። ሪሶርስ ታይፕ ሌበር ነው። ኔክስት እንላለን። ምናልባት ዩኒት ኦፍ ሜዠርመንት አይሰጠንም። ሌበር ዩኒት ኦፍ ሜዠርመንት ፕራይስ ፐር ዩኒት ይላል። በሰዓት ስንት ሰዓት ነው? ዲፎልት ዩኒት ፐር ታይም ዲፎልት 8 ነው። ማክሲመም 14 ነው። then price per unit ኢፖክሲ በጆርናታ በዚህ መልኩ 312 ብር ከ50 በዚህ መልኩ ፊድ ማድረግ እንችላለን። ኔክስት ብለን ይህንን በዚህ መልኩ ከቀጠልን በኋላ ፊኒሽ እንላለን። ዜን አክቲቪቲ የሚለው ውስጥ ተመልሰን እንገባና ኢፖክሲ አድ ሪሶርስ አድ እንላለን። እዚህ ውስጥ ኢፖክሲ እናገኛለን። ኢፖክሲ ይህንን በዚህ መልኩ አድ ማድረግ እንችላለን። በዚህ መልኩ ሪሶርሳችንን ሌበር ሪሶርስ፣ ማቴሪያል ሪሶርስ ለምሳሌ እዚህ ጋር ኢፖክሲ እዚህ ጋር ለማድረግ እንደገና ሪሶርስ የሚለውን እናውቃለን። ማቴሪያል ሪሶርስ እዚህ ጋር ወደ እናደርጋለን። ዜን ኢፖክሲ እንላለን። እዚህ ጋር ማቴሪያል ነው። ኦኬ በካሬ ስኩዌር ሜትር ነው የሚቀመጠው። ዩኒት ኦፍ ሜዠርመንት በካሬ ፕራይስ ፐር ዩኒት 4500 ብንል 4500 ዜን 14 እናደርጋለን። በዚህ መልኩ ፊድ ካደረግን በኋላ ፊኒሽ እንላለን። ዜን አክቲቪቲ ውስጥ እንመለሳለን። አክቲቪቲ ውስጥ ከተመለስን በኋላ አሳይን እናደርጋለን እዚህ ጋር እንደገና። ስለዚህ ኢፖክሲ የሚለውን እንጫናለን። ማቴሪያል ኢፖክሲውን በዚህ መልኩ ማድረግ እንችላለን ማለት ነው። ፕራይመሪ ሪሶርሳችንን ሌበር እናደርገዋለን። እዚህ ጋር ፕሪማቬራ ፊዚክስ ላይ ማወቅ የሚገባን ፕራይመሪ ሪሶርስ ማቴሪያል ሊሆን አይችልም። በዚህ መልኩ ሪሶርሳችንን ፊድ ማድረግ እንችላለን ማለት ነው። በቀጣይ ስለ ካሽ ፍሎ እና ስለ ኤስ ከርቭ ዲቴል የምናያቸው ነገሮች ይኖራሉ። ቀጣይ እስከምንገናኝ ሰላም ሁኑ። ይህንን ቻናል ሰብስክራይብ ማድረግና ላይክ ማድረጋችሁ እንዳይረሳ። እናመሰግናለን።